ሰላም ውድ የሰሊዲና ቤተሰቦች እንዴት ቆያችሁኝ? ሰላም ናችሁ? እኔ ያለሁላችሁ። በዛሬ ውይይታችን የምናየው ማለትም በውስጥ መስመር እንደምትጠይቁኝ እንዴት ነው ላይቭ ከሰራን ከጨረስን በኋላ እንዴት ነው ፐብሊክ የምናደርገው? ፕራይቬት እየሆነብን ነው። እና ሌላው ጥያቄያችሁም ደግሞ ተጨማሪ ጥያቄያችሁ ላይቭ ስንገባ ኮመንታችን ዝግ ነው፣ ኮመንታችን እየሰራ አይደለም ብላችሁ ለጠየቃችሁኝ መፍትሄን ይዤላችሁ የመጣሁት ተከታተሉኝ። በመጀመሪያ ልክ እንደዚህ ዩቲዩባችንን እንከፍታለን ማለት ነው። ከከፈትን በኋላ ላይቭ የምትለዋን እንደዚህ እንነካታለን። አሁን ላይቭ የሰራሁትኝ ይሄ አለ እዚህ ጋር 8 ሚኒት የሚለው ማለት ነው። 8 ሚኒት ሌፍት የሚለው አሁን የሰራሁት ነው። እሱ ያው እየተሽከረከረ ነው ያለው። በነገራችን ላይ እሱ ዳውንሎድ አድርጎ ሲጨርስ ብትቀይሩት ይመረጣል። ግን አሁን እኔ እናንተን ለማሳየት ስለሆነ ዳውንሎድ ከማድረጉ በፊት ላሳያችሁ። እችን 3 ነጠብጣብ ትነኳታላችሁ። ኤዲት የምትለዋን ትነኳታላችሁ። እንደዚህ መጣ አይደለ? እቻውን ፕራይቬት ምትል የተቆለፈችው የለችም። እሷ እንዲትነኳትና ፐብሊክ የሚለው ላይ ታደርጉታላችሁ። ከዛ ወደ ኋላ ትመለሱና ሴፍ ታደርጉታላችሁ ማለት ነው። አሁን ምን ሆነ? ፐብሊክ ሆነ ማለት ነው። ማንም ሰው ሊያዩ ይችላል። ፐብሊክ የሆኑትን የምናውቀው በምንድን ነው? እንደዚህ የፐብሊኳ ምልክት አለች። እኔ በጣም ሰንፌና ደክሜ እንዲያውም ስራ ስለሚበዛብኝ ብዙ ጊዜ ተንብነል አልሰራም። እየቆየው ነው ተንብነል የምሰራው። አንድ ጊዜ አጠራቅሜ ነው የምሰራው። ግን የኔን ትምህርት እንዳትወስዱ። የኔ ትልቅ ስህተት ነው። እናንተ ምን ታደርጋላችሁ? ተምኔል ትሰራላችሁ፣ ርዕስ ታደርጉለታላችሁ። ልክ በዚህ መልኩ እዚህ ጋር በምታዩት መልኩ ቆንጆ አደርጋችሁ ልትሰሩት ትችላላችሁ ማለት ነው። እሺ፣ ሌላው ሁለተኛ ጥያቄያችሁ ላይቭ ስንገባ እንዴት ነው ኮመንታችን ለምንድን ነው ኦፍ የሚሆንብን ላላችሁ ደግሞ እችን የፕላስ ምልክቷን ስትነኳት እንደዚህ ላይቭ የሚገባላችሁ። ከዛ ምን ታደርጋላችሁ? እችኛዋን የስራስ ምልክቷን ስትነኳት እዚህ ጋር ርዕስ ስጡ ይላችኋል። ርዕሳችሁን ከሰጣችሁ በኋላ ትመለሱና እዚህ ጋር ኔክስት ትሉታላችሁ። ኔክስት ልክ ስትሉት ኖ ኢት ኢዝ ኖት ሜድ ፎር ኪድስ ወይንም የስ ኢት ኢዝ ሜድ ፎር ኪድስ የሚል አለ አይደለ? እናንተ ኖ የምትለዋን ሁለተኛዋን ነው የምትመጡት። ሁለተኛዋን ከነካችኋት በኋላ ጎ ላይቭ ብላችሁ ትገባላችሁ። እኔ አሁን ልገባ ስላልሆነ አልነካውም፣ ገና መውጣቴ ነው። እንደዛ አድርጋችሁ ኮመንታችሁ ይከፈትላችኋል ማለት ነው። በዚህ መልኩ ነው የምትሰሩት ማለት ነው። ስለተከታተላችሁን አመሰግናለሁ። ሌላ ተጨማሪ ጥያቄ ካላችሁ ልመልስላችሁ ዝግጁ ነኝ። አመሰግናለሁ ስለምትከታተሉኝ ባይ